ምግብ አላችሁ ርቦኛል ብዬ መጠየቅ አይቀርም። ሱቅ ምናምንም የለም አካባቢ ላይ። ካገኘሁኝ ካላገኘሁኝ ደግሞ ያው ካገኘሁኝ እንግዲህ ያው የገጠር ሰው በጣም ምስኪን ናቸው፣ ይሰጣሉ የፈለኩትን ያህል። ከመሸብኝም ወይ እዚሁ ባህር ዛፎቹ ላይ ተንጠልጥዬ ማታ አድራለሁ። ጅብ ካለ የገጠር ጅብ አንዳንዴ ኃይለኛ ነው፣ እንደ ከተማ አይደለም። ባህር ዛፍ ላይም ተንጠልጥዬ ግንድ ላይ ምናምን አድራለሁ። ወይም ደግሞ አንዱ ቤት አንኳኩቼ ጎራ ብዬ አሳድሩኝ ይላቸዋለሁ። በተረፈው ደግሞ ቀን መሬት ተኛለሁ እንቅልፌም ሲመጣ። ሱመያን እስከማገኛት ከዚህ ከገጠር ውስጥ አልወጣም። ያለው ደቡብ ጎንደር እነ ቤላ አባውን የጠራላችሁ ሰፈር አልፌ ነው። ሱመያ ይሄን ቪዲዮ እያየሽ ከሆነ ስልኬም ቻርጅ ዘጋ ነው። ቻርጅ ማድረግበት ምን ካላገኘው የተወሰነ ፐርሰንት ነው ያለው። ምናልባት እነዚህን ቪዲዮ ቢያስጨርሰኝ ነው። ቶሎ ቪዲዮን ኤዲት አድርጌ ኔትወርኩም አለ ይሰራል፣ እዚህ ላይ ፖስት አድርጓለሁ። ዛሬውኑ ለቀዋለሁ። ይሄን ቪዲዮ የምታዩ ዛሬውኑ መለቀው ማለት ነው። እንዳየሽው ቶሎ ብለሽ ያለሽበትን አልነገርሽኝ። እንግዲህ ያው በልጆች አባት ጨከነሽ ድጋሚ። እንግዲህ ውድ ቤተሰብ ሰይድ የተናገረውን አይታችኋል ማለት ነው። በጣም ከባድ ነው። ያው ዛሬም በፍለጋ ላይ ነው። ሱመያም አልተገኘችም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ተከታታዮች በሙሉ እንደምናችሁልኝ ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ያው ሰይድ እንግዲህ ከአዳማ ወደ ባህር ዳር መሄዱ ይታወቃል። ከባህር ዳር ደግሞ ዛሬ ልኡካን ቡድኑን ይዞ ወደ ደቡብ ጎንደር ገብቷል ማለት ነው። ያው ሱመያም አልተገኘችም ማለት ነው። ሱመያም ሸፍታለች ማለት ነው። በነገራችን ላይ ያው ሽፍታን የመሰለች ማለት ነው። እሱ እንዲያፈላለጉ እሱ እየፈለገ ያለው ባህር ዛፍ ለባህር ዛፍ ጫካ ለጫካ ነው ማለት ነው እየፈለገ ያለው። ይሄን ሳይ ደግሞ እንደ ሸፈተች እንደ ብዬ ነበር ያሰብኩት። እስቲ ለማንኛውም ኮሜንት ላይ ጻፉልኝ። እኔ ብዙም ያው በምን አይነት እንደጠፋች በምን አይነት እንደሸፈተች ባላውቅም እስቲ ኮሜንት ላይ ጻፉልኝ ማለት ነው። እና በነገራችን ላይ ሱመያ ይሄን ቪዲዮ ካየሽ ሰዓት ጀምሮ ሰይድ ልትቀበይ ይገባል ማለት ነው። ልትቀበይ ይገባል። ላንቺ ብሎ ነው ይሄን ሁሉ ሀገር አቋርጦ የመጣው ማለት ነው። ያው እርቦኛልም ከራበኝም እንግዲህ ቤት ቆርቁሬ እበላለሁኝ እያለ ነው እንግዲህ። ያው ለሀገሩ አዲስ ነኝ የግድ ከራበኝ እንግዲህ ቆርቁሬ እበላለሁ እያለ ሲል ሰምቻለሁኝ። ከተኛሁም ደግሞ ባህር ዛፍ ላይ ወጥቼ እተኛለሁኝ ጅብ እንዳይበላኝ ምናምን እያለ ብሏል። እንግዲህ ባህር ዛፍ ላይ እንዲያወጣ እኔ የምልህ እዛው ጅብ ይበላ ይሻላል ማለት ነው። ባህር ዛፍ ላይ ወጥተህ ትወርቃለህ ማለት ነው። ከሚወርቅ ደግሞ ጅብ ምንም ማረግህ እዛው ሜዳው ላይ ተኛ ማለት ነው። ችግር የለም። እና እንግዲህ እስቲ ያው በምን አይነት ሁኔታ ሀገሩ እንዳስተናገደው እስቲ ተሱ እንስማው። እስቲ ወደ ቪዲዮው እንሂድ። ባህር ዳር ወደ እነ ሱመያ ክፍለ ሀገር ሄዳለሁ ብዬ ነበረ። ባህር ዳር ላይ ሆኜ የቀረጽኩትን ቪዲዮችን አይታችኋል። እሱ ላይ ያለው ይሄንንም ደግሞ ዛሬ እንግዲህ አሪፍ ቦታ አግኝቻለሁ። በደንብ እንትን የለ መንገድ ላይም ሲሄድ በአይሱዙ ቅጥቅጥ ምናምን ነገር አይታችኋል። በሞተር ደግሞ ከሰው ጋር ስለተጫንን ብዙ ነው ስለተጫንን አልተመቸኝም፣ አልቀረጽኩላችሁም። ባህር ዳር ወደ እነ ሱመያ አካባቢ መጥቻለሁ። ወደ እነ ንግስት ሱመያ አካባቢ ይኸው ገጠሩን ይዩት። በየቤቱ እንግዲህ እያንኳኳው ነው የጠየኩት የነ ሱመያን ቤት። ገጠር ውስጥ ነው ያለሁት። አየሩ በጣም ደስ ይላል። ባህር ዛፎች ይበዛሉ። ደስ የሚል ጥቅጥቅ ያሉ ባህር ዛፎች አሉ። እንደውም እዚህ ጋር አሁን ምንም የሌለ በደንብ ጫካ የማይመስል ውስጡ የሚታየውን ነው እየቀረስኩላችሁ ያለሁት። እንግዲህ አፍጠር ሰዓትም ሊደርስ ነው። አሁን እዛ ማዶም ሄጄን የመጣሁት ወደዛ ማዶ ቁልቁለት አለ፣ ከዛ ዳገት አለ ምናምን ነገር ቤቶች አሉ። በእግሬ እዛ እንዳለ ሰፈር የምታያቸውን ቆርቆሮ ቤቶች በሙሉ እያንኳኳው ጎጆ ቤቶች አሉ። እዛ ጋም ትልቅ ቤት አለ ምናምን። ህፃን ልጆች ትንሾች ልጆችም አሉ እንትን የሚሉ ከፍትና የሚጠብቁ ያው እንዳለ የምታያቸውን ቤቶች እያንኳኳው ጠይቄያለሁ ማለት ነው። የጠየኳቸው እንዴት እንደመጣው ልንገራችሁ እና ወደ ቤተሰቦቻችን ከባህር ዳር እንዴት ወጣው ጎንደር ቀጥታ በፕሌን ጎንደር ከመሄድ ባህር ዳር ወርጄ ከባህር ዳር ከተማ እንደሚቀርብ እሷም ከዚህ ፊት ስታወራ ነበረ። እንግዲህ መንገዱ የመጣሁት በፊት እሷም ስታወራ ሰፈራቸውንም በደንብ ማቀው ባህር ዳር ሐሙሲት፣ ከሐሙሲት አንበሳሜ፣ ከአንበሳሜ አርብ ገበያ፣ ከአርብ ገበያ ሳና በሞተር ከዛ በኋላ ሞተር ነው ያለው። በሞተር ከሳና ቤላቦ እያቆራረጥኩ መጣሁኝ። ከዛ በኋላ ደግሞ አካባቢያቸውን ያው ደቡብ ጎንደር ውስጥ ነው ያለሁት። አካባቢያቸውን
የት እንደሆነ አላውኩትም። በባህር ዳር ነው በእነዚህ መንገድ ሲመጣ የሚቀርበው፣ ቀጥታ ከጎንደር እንዳይቀርብም። እንግዲህ ያው መሀል ላይ እንትንም አለ፣ ፍተሻ ምናምንም አለ። ከተማ ወጣ ሲባል እንግዲህ ያው ፋኖ ናቸው የያዙት የተቋጠሩት ያሉትም። የባህር ዳር ህዝብ እንዳለ ህዝቡ በጣም ምስኪን ነው። እንትን ይላሉ ያው ምስኪን ናቸው። እንግዲህ ሁሉም ቤት እያንኳኩ እየጠየኩ ነው። በቃ ሰው ምንም እንትን አይልም። አፍጥርም ከደረሰብኝ እንግዲህ ይሄን ቪዲዮ ቶሎ ከዚህ ከገጠር ሳልወጣ እዚቹ ደቡብ ጎንደር ከቤላቦ ምናምን አልፌ በደንብ ተጉዣለሁ ሰፈሩን። ከዛ በየቤት እያንኳኩ ያው ስሟን እሷም ተናግራለች። አንቺ አለም ነው አንቺ አለም አዲስ ወይም አለም አዲስ ማንነቀት አለም የአዲስ ቤቷን እንኳን በሷ ስም ስለማያውቁ ልጅ ሆና ስለወጣች በአባቷ ስም ያው ታዋቂ ነው ያለች አካባቢ ላይ አዲስ ተገኘ ምናምን እያልኩኝ ጠየኩኝ። ከቤላቦ ምናምን አልፌ ያው እንዳለ ያሳያችሁ እንዳገቶቹ ምናምን ነገር ወጥቼ መጣሁ። ጥቅጥቅ ያሉ ባርዛፎች አሉ መንገድ ላይም ደግሞ ያው የገጠመኝን እንግዲህ በሰላም ዱአ አድርጉልኝ እናንተም። ሱመያም ይሄንን ቪዲዮ እያየሽ መንገድ ላይ ያየውን ነገር እያየሽ አዩም ስትል ነበር። ያንተ መታወቂያ ሌላ አካባቢ ነው ምናምን ብላለች። ያው ከተማ ውስጥ ምንም ነገር የለም። ያው መከላከያ ነው ያለው። ከዛ በኋላ ግን ፋኖ ነው ያለው። መታወቂያ ጠይቁኝ፣ እኔ የተወለድኩት እዚህ ነው፣ እናቴን ፍለጋ የመጣሁት አዲስ አበባ ነው ያደግኩት ምናምን ብዬ እንዴትም ብዬ በቃ አልፍ ያለው ባለፍኩበት ስመለስ እንግዲህ አጋጣሚ ከትልቅ ሰዎችም ጋር ነበርኩኝ። እንዴትም ብዬ አልፍ ያለው እንግዲህ መመለሻዬን አላህ ሰላም ያድርገው በሰላም እንደገባሁት እና ሱመያ እዚህ የውጂኝ ደግሞ ያው በየቦታው መታወቂያ ይጠይቃል። አይተሻል ብዬ አስባለሁ። ወደ ገጠር ስትሄጂ ወደ እናንተ ገጠር ስትሄጂ ይጠየቃል። ስለዚህ እንዳየሽ እርግጠኛ ነኝ መታወቂያ ምን ያህል እንደጠይቁና መንገድ ላይ ምን ያህል ፍተሻ እንዳለ ታውቂያለሽ ወደ ገጠር ሲገቢ እና በተረፈው ይሄንን እያየሽ እንግዲህ በሰላም መጥቷልና በሰላም ሊመለስ ይችላል ብለሽ እንዳታስቢ አላህ ነው የሚያውቀው። እና ያለውን ነገር አየሩን ታውቂያለሽ። ቶሎ ብለሽ ይሄን ቪዲዮ እዚች ሆኜ ስልኬም ኔትወርክ ብዙ የለውም እየቀረጽኩ የመጣሁት ትንሽ በሞተር ምናምን ደግሞ አልተመቸኝም። ያው እንግዲህ ቀጥቀጥ ውስጥ ትንሽ መንገዷን ቀርጬላችኋለሁ። እንግዲህ እንደምታዩት አሁን ደቡብ ጎንደር ነው ያለሁት። በቃ ሰፈራችሁን ያለሁት በየቤታችሁ ይጠይቁኝ ብዙ ቦታ እንትን አልኩኝ። ያው ስልኬ አለሽ፣ ዋትስአፕ፣ ቴሌግራም ሁሉ ነገር አለሽ። ቶሎ ብለሽ ድምጽ አስቀምጪልኝ። ኔትወርክም አለኝ እዚህ ጋር አሁን ያለሁት አካባቢያችሁ ላይ ነኝ። እንደማትጨክኝ እርግጠኛ ነኝ ማለት ነው። እንደማትጨክኝ ተስፋ አደርጋለሁ። ምክንያቱም ያለሁበት መንገዱ እንዴት እንደመጣው ታውቂያለሽ። ከዛ በኋላ ደግሞ መመለሻ ደግሞ እንዴት እንደሆነ ታውቂያለሽ ማለት ነው። ያው ቶሎ ብለሽ ካለሽበት እንትን በይልኝና እንገናኝ። ወቅቱ ረመዳን እንትን ካልኩኝ ያው አንዱ ቤት አንኳኩቼ ምግብ አላችሁ ርቦኛል ብዬ መጠየቅ አይቀርም። ሱቅ ምናምንም የለም አካባቢ ላይ። ካገኘሁኝ ካላገኘሁኝ ደግሞ ያው ካገኘሁኝ እንግዲህ ያው የገጠር ሰው በጣም ምስኪን ናቸው፣ ይሰጣሉ የፈለኩትን ያህል። ከመሸብኝም ወይ እዚሁ ባርዛፎቹ ላይ ተንጠልጥዬ ማታ አድራለሁ። ጅብ ካለ የገጠር ጅብ አንዳንዴ ኃይለኛ ነው፣ እንደ ከተማ አይደለም። ባርዛፍ ላይም ተንጠልጥዬ ግንድ ላይ ምናምን አድራለሁ። ወይም ደግሞ አንዱ ቤት አንኳኩቼ ጎራ ብዬ አሳድሩኝ ይላችኋለሁ። በተረፈው ደግሞ ቀን መሬት ተኛለሁ እንቅልፌም ሲመጣ። ሱመያን እስከማገኛት ከዚህ ከገጠር ውስጥ አልወጣም። ያለው ደቡብ ጎንደር እነ ቤላቦ አሁን የጠራሁላችሁ ሰፈር አልፌ ነው። ሱመያ ይሄን ቪዲዮ እያየሽ ከሆነ ስልኬም ቻርጅ ዘጋ ነው። ቻርጅ ማድረግበት ካላገኘው የተወሰነ ፐርሰንት ነው ያለው። ምናልባት እነዚህን ቪዲዮ ቢያስጨርሰኝ ነው። ቶሎ ቪዲዮን ኤዲት አድርጌ ኔትወርኩም አለ ይሰራል፣ እዚህ ላይ ፖስት አድርጓለሁ። ዛሬውኑ ለቀዋለሁ። ይሄን ቪዲዮ የምታዩ ዛሬውኑ መለቀው ማለት ነው። እንዳየሽው ቶሎ ብለሽ ያለሽበትን አልነገርሽኝ። እንግዲህ ያው በልጆች አባት ጨከነሽ ድጋሚ ወደዛ ደግሞ ስመለስ አስቢው እንዳይፈጠር ማለት ነው። ያው መንገድ ላይ ያለውን ነገር ታውቂያለሽ፣ ፍተሻ ምናምን አለ እና አንዳንድ ቪዲዮም እያየሁ ነው እንግዲህ። እሷም ከባህር ዳር ተነስታ ሁላችሁም የምታውቁት ነው። ከባህር ዳር ተነስታ ወደ ገጠር ወደ እነሱ ክፍለ ሀገር እንደሄደች አይታችኋል። እኔም ደግሞ ካገኘኋት ብዬ ፍለጋ ላይ ነኝ። ገጠር ድረስ መጥቻለሁ። ስለ የመጣሁበትን ምክንያት ታውቃላችሁ እንግዲህ። ያው ልጆቹንም ይዛ አውቃለሁ። ሱመያ ለኔ ብዙ መስዋዕትነት፣ አንደኛ እምነቷን ለኔ ብራቅ ቀይራለች። ቤተሰብ አሁን እሷ ሙስሊም ሆና ቤተሰብ ክርስቲያን ሆኖ በዛ ላይ እናትየዋ ሞልክሳለች፣ ሞልክሴ ናት። አንድ ላይ አብራ ለመጾም ምናምን አይመችም። ይሄ ሁላ በቃ በእኔ ተነሳም እሷም ትጎዳለች ማለት ነው። ጾሟንም በስርዓቱ አትጾምም። እህትየዋም ስታወራ ሰምታችኋል። ያው ክርስትና
ልጆቹ እናስነሳለን፣ አንቺም ትጠመቂያለሽ ምናምን እያለቻት ነው። በዚህ ንዴት እሷም ሃይማኖቷን ልትቀይር ትችላለች። ወደ ነበረችበት ክርስቲያን ነበረች፣ ያው ድንገት ክርስቲያን ልትሆን ትችላለች ማለት ነው።